እንኳን ወደ ፋርማኮንቴና በሰላም መጣችሁ። ዛሬ በዓለም ላይ በብዛት ከሚታዘዙ መድኃኒቶች አንዱ ስለሆነው ሜትፎርሚን እንወያያለን። እርስዎ ወይም የሚወዱት ሰው የአይነት 2 ስኳር ታማሚ ከሆናችሁ ይህ መድኃኒት የዕለት ተዕለት የሕይወታችሁ አካል ሊሆን ይችላል። ነገር ግን ብዙዎቻችን ይህ መድኃኒት ሰውነታችን ውስጥ እንዴት እንደሚሠራ ሳናውቅ እንወስደዋለን። ዛሬ ያንን ግልጽ እናደርጋለን። ዛሬ የሜትፎርሚን ሙሉ ሳይንሳዊ አሰራር ለሁሉም በሚገባ ቀላልና ግልጽ በሆነ መንገድ እናብራራለን። ወደ አሰራሩ ዝርዝር ከመግባታችን በፊት ግን አይነት 2 ስኳር ህመም ሲባል በሰውነታችን ውስጥ ምን እንደሚፈጥር ባጭሩ ጋይ። ምግብ ስንበላ የደም ስኳር ይጨምራል። ከዚያ ቆሽት ኢንሱሊንን ይለቃል። ኢንሱሊን ደግሞ ስኳር ወደ ሴሎቻችን እንዲገባ የሚከፍት ቁልፍ ነው። ነገር ግን በአይነት 2 ስኳር ህመም 2 ችግሮች ይፈጠራሉ። አንደኛ፣ ሴሎቻችን ኢንሱሊን ሲመጣ በደንብ ምላሽ አይሰጡም። ይህም የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስተንስ ይባላል። ሁለተኛ፣ ጉበት አስፈላጊ ባይሆንም ስኳርን ወደ ደም ያለማቋረጥ ይለቃል። ይህም ቀንና ሌሊት ሳይቆም እንደሚሰራ ፋብሪካ ነው። በዚህ ምክንያት የደም ስኳር ይጨምራል። ከጊዜ በኋላም ነርቮችን፣ ኩላሊትን፣ አይንን እና የደም ቧንቧዎችን ይጎዳል። አሁን ችግሩን ተረዳን። ታዲያ ሜትፎርሚን ይህን ችግር እንዴት ይቀንሳል? ደረጃ በደረጃ ወደ ዋናው ሳይንስ እንግባ። አሰራር 1፣ ጉበትን መቆጣጠር። የሜትፎርሚን ዋናውና ኃይለኛው ተጽዕኖ በጉበት ውስጥ ነው። ጉበት ትርፍ ስኳርን ወደ ደም እንዳይለቅ በመቆጣጠር የደም ስኳር መጠን እንዳይጨምር ያግዛል። ታዲያ ይህ እንዴት ይሰራል? ሜትፎርሚን ወደ ጉበት ሴሎች ገብቶ ሴሎች ኃይል የሚያመነጩበትን ሂደት በትንሹ ያዘገያል። ይህም ጉበት ተጨማሪ ስኳር አምርቶ ወደ ደም መልቀቁን እንዲቀንስ ያደርገዋል። በዚህ ጊዜ በሴሉ ውስጥ ያለው የኃይል ሁኔታ ይቀየራል። ከዚያም የሴሉ ዋናው የኃይል ተቆጣጣሪ ይነቃቃል። ይህ እንደ አንድ የፋብሪካ ሥራ አስኪያጅ ሆኖ ኃይል ቆጥቡ፣ ተጨማሪ ስኳርም አታምርቱ ብሎ ለሴሉ ትዕዛዝ ይሰጣል። ከዚያም በኋላ ጉበት ከተለያዩ ንጥረ ነገሮች አዲስ ስኳር አምርቶ ወደ ደም የሚልከውን ሂደት ያቆማል። በቀላሉ ሲነገር ጉበት ተጨማሪ ስኳር ማምረቱን አቁም የሚል ትዕዛዝ ይቀበላል። ተግባራዊ ውጤቶች፣ ጉበት ተጨማሪ ስኳር ወደ ደም መልቀቁን ሲቀንስ፣ በተለይ ጾም ላይ ያለው የደም ስኳር በግምት 20-30 በመቶ ይቀንሳል። ጉበትን ተቆጣጠረን። አሁን ደግሞ ሜትፎርሚን በጡንቻዎች ላይ የሚሰራውን ሌላ አስደናቂ ተግባር እንመልከት። አብረን እንቃኝ። አሰራር 2፣ ሴሎች ስኳር እንዲቀበሉ ማድረግ። ሴሎች ለኢንሱሊን ምላሽ ሳይሰጡ ሲቀርና ዝግ ሲሆኑ ይህንን ሁኔታ የኢንሱሊን መቋቋም እንለዋለን። አስታውሱ፣ ሜትፎርሚን ይህንን ችግር ይቀንሳል። ሴሎችም ስኳርን በቀላሉ እንዲቀበሉ ይረዳል። በዚህ ጊዜ ስኳር የሚያስገቡ ትናንሽ መንገዶች ወደ ጡንቻ ሴሎች ገጽ ይወጣሉ። ይህም ማለት ስኳር ከደም በቀላሉ ወደ ጡንቻ ውስጥ ይገባል። እነዚህ መንገዶች ልክ እንደ በር ጠባቂ ናቸው። ሲከፈቱ ስኳርን ወደ ውስጥ ያስገባሉ። አንዳንድ ጊዜም ያለ ኢንሱሊን እርዳታ እንኳን ሊረዱ ይችላሉ። ተግባራዊ ውጤቱ ጡንቻዎች ከደም ስኳርን በብዛት ይወስዳሉ። በዚህም ከምግብ በኋላ የሚጨምር የደም ስኳር ይቀንሳል። ጉበትን ተቆጣጠርን። ጡንቻዎችም ስኳርን በብዛት መቀበል ጀመሩ። ነገር ግን ሦስተኛው ምስጢራዊ አሰራር በሆድ ውስጥ እየተካሄደ ነው። ይህ አስደናቂ ነገር። አሁን ወደ አንጀት እንመለስ። አሰራር 3፣ አንጀትና ሆርሞን። አዳዲስ ጥናቶች እንደሚያሳዩት ሜትፎርሚን በአንጀት ውስጥም ትልቅ ሥራ ይሠራል። አንጀታችን ለሰውነታችን መልእክት ሲልክ ስኳርን ለመቆጣጠር ተጨማሪ እርዳታ አግኝቻለሁ ይላል። ይህ መልእክት ምግብ በሆድ ውስጥ የሚቆይበትን ጊዜ ያዘገያል። በዚህም ምክንያት ስኳር ወደ ደም የሚገባው በጣም ረጋ ብሎ ነው። ይህም በደም ውስጥ ድንገተኛ የስኳር መጨመር እንዳይኖር ያደርጋል። በተጨማሪም ሜትፎርሚን በአንጀት ውስጥ ያሉ ጠቃሚ ነገሮችን ያበረታታል። እነዚህም ስኳርን ለመቆጣጠር ትልቅ እገዛ ያደርጋሉ። እነዚህ ሦስቱ አሰራሮች በአንድ ላይ ተቀናጅተው ይሰራሉ። ከሁሉ በላይ ግን ሜትፎርሚን ልብን የመጠበቅ አስገራሚ ጥቅም አለው። ሐኪሞች በዋነኛነት በዚህ መድኃኒት ላይ የሚመኩትም ለዚህ ነው። እንደ አውሮፓውያን አቆጣጠር በ1998 ዓ.ም የተደረገ አንድ ትልቅ ጥናት እንደሚያሳየው ሜትፎርሚን የደም ስኳርን ከመቀነስ ባለፈ ሰዎችን ከልብ ህመም የመከላከል አቅም አለው። ይህ እንዴት ይሆናል? ሜትፎርሚን የደም ቧንቧዎችን ጤና ይጠብቃል፣ እንዲሁም በሰውነት ውስጥ የሚፈጠርን መቆጣት ይቀንሳል። በተጨማሪም የደም ቧንቧዎች በኦክሲዴቲቭ ስትረስ ወይም በሰውነታችን ውስጥ በሚፈጠር ኬሚካላዊ ጫና እንዳይጎዱ ይከላከላል። ይህ ጥበቃ የልብ ድካምና የስትሮክ አደጋን በእጅጉ ይቀንሳል። በአጭሩ ሲነገር ሜትፎርሚን የስኳር መድኃኒት ብቻ አይደለም፣ የልብን የደም ቧንቧ ጤናን የሚጠብቅ መድኃኒት ጭምር ነው። ለዚህም ነው ሐኪሞች አሁንም እንደ መጀመሪያ ምርጫ የሚጠቀሙ።
እነዚህ ሁሉ ጥቅሞች ለማግኘት ግን መድኃኒቱን በትክክል መውሰድና ጥንቃቄዎችን ማወቅ ያስፈልጋል። አሁን ደግሞ ስለ ደህንነትና ጥንቃቄዎች እንመልከት። የሜትፎርሚን አብዛኛው የጎንዮሽ ጉዳት ከሆድ ጋር የተያያዘ ነው። ለሽለሽ፣ ተቅማጥና የሆድ ቁርጠት በተለይ መድኃኒቱን በጀመሩ በመጀመሪያዎቹ ሳምንታት ሊከሰቱ ይችላሉ። ይህንን የሆድ መረበሽ ለመቀነስ አንድ ቀላል መፍትሄ አለ። እሱም ሜትፎርሚንን ሁልጊዜ ከምግብ ጋር መውሰድ ነው። ሆድ ባዶ ሆኖ ፈጽሞ መወሰድ የለበትም። ይህን ማድረግ የሆድ ጉዳትን በግማሽ ይቀንሳል። ሌላው አስፈላጊ ነጥብ ሜትፎርሚን ብቻውን ሲወሰድ የደም ስኳርን ከልክ በላይ የማውረድ አደጋ የለውም። ነገር ግን ከኢንሱሊን ወይንም ከሌሎች መሰል መድኃኒቶች ጋር አብረው የሚወሰድ ከሆነ ሁኔታው ሊለወጥ ይችላል። እጅግ ወሳኝ የሆነ ማስጠንቀቂያም አለ። ማንኛውም ቀዶ ጥገና ከመደረጉ በፊት ወይም የሲቲ ስካን ምርመራ በንጽጽር ቀለም ከመከናወኑ በፊት ሜትፎርሚን ማቆም ያስፈልጋል። ይህም በአጋጣሚ ሊከሰት ከሚችል አደገኛ ሁኔታ ለመጠበቅ ይረዳል። በመጨረሻም የኩላሊት ስራቸው በጣም ለቀነሰባቸው ህሙማን መድኃኒቱ አይመከርም። ሜትፎርሚንን ለረጅም ጊዜ የሚወስዱ ሰዎች ወይም ታካሚዎች የቫይታሚን ቢ12 እጥረት እንዳይኖርባቸው ክትትል ማድረግ አለባቸው። ሜትፎርሚን እና ቫይታሚን ቢ12። ሜትፎርሚን ለ2 ዓመት ወይም ከዚያ በላይ ሲወሰድ ሰውነታችን ቫይታሚን ቢ12ን ከምግብ ውስጥ የመምጠጥ አቅም ሊቀንስ ይችላል። ይህ ለምን ያሳስባል? የቫይታሚን ቢ12 መጠን ማነስ ነርቮችን ይጎዳል። በዚህም ምክንያት የእጅና የእግር መደንዘዝ ወይም መርፌ እንደሚወጋ አይነት ስሜት፣ ከፍተኛ ድካምና የትውስታ ችግር ሊከሰት ይችላል። ብዙ ህሙማን ለእነዚህ ምልክቶች መንስኤው ሜትፎርሚን ሊሆን እንደሚችል ላያውቁ ይችላሉ። መፍትሄው ሜትፎርሚንን ለረጅም ጊዜ የሚወስዱ ከሆነ የቫይታሚን ቢ12 መጠንን ቢያንስ በዓመት 1 ጊዜ መመርመር ያስፈልጋል። አስፈላጊ ሆኖ ሲገኝም የቫይታሚን ማሟያዎችን መውሰድ መፍትሄ ይሆናል። አሁን እስካሁን ያየናቸውን ነጥቦች ዛሬውኑ ሊጠቀሙባቸው ወደሚችሉ ተግባራዊ ምክሮች አምጥተን እንቋጭ። እንግዲህ እስካሁን ያየናቸው ነጥቦች በአጭሩ ስናጠቃልላቸው ሜትፎርሚን በሶስት ዋና ዋና መንገዶች ይሰራል። በጉበት በኩል ጉበታችን ትርፍ ስኳር ወደ ደም እንዳይልክ ያደርጋል። በጡንቻ በኩል የደም ስኳር በቀላሉ ወደ ጡንቻዎቻችን ገብቶ ለኃይል አገልግሎት እንዲውል ይረዳል። በአንጀት በኩል የምግብ መፈጨት ሂደት ረጋ ብሎ እንዲከናወን በማድረግ ድንገተኛ የስኳር መጨመርን ይከላከላል። ከስኳር ቁጥጥር ባለፈ የደም ቧንቧዎችን ጤና በመጠበቅ ለልብ ህመም የመጋለጥ ዕድልን በእጅጉ ይቀንሳል። ይህ በጥናት ተረጋግጧል። ልብ ሊሏቸው የሚገቡ ተግባራዊ መመሪያዎች: መድኃኒቱን ሁልጊዜ ከምግብ ጋር ይውሰዱ። ለረጅም ጊዜ የሚወስዱ ከሆነ የቫይታሚን ቢ12 መጠኑን ያስመርምሩ። ቀዶ ጥገና ወይንም የሲቲ ስካን ምርመራ ከመደረጉ በፊት ለሐኪሙ ያሳውቁ። የኩላሊት ስራቸው በጣም ለቀነሰ ታካሚዎች መድኃኒቱ አይመከርም። ሜትፎርሚን ተራ የስኳር መድኃኒት አይደለም። በሕክምና ታሪክ ውስጥ ደህንነቱ የተረጋገጠና በሚሊዮኖች የሚቆጠሩ ሰዎች ሕይወት የታደገ ድንቅ መድኃኒት ነው። አሁን መድኃኒቱ እንዴት እንደሚሰራ በሚገባ ተረድተዋል። ይህን እውቀት ለቤተሰቦና ለወዳጆቹ በማካፈል የሌሎችንም ጤና ይጠብቁ። ምክንያቱም እውቀት ራሱ ትልቅ ሕክምና ነው። ይህ መረጃ ጠቅሞታል? እንግዲያውስ ፋርማኮን ጤናን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ እና ለሌሎች በማጋራት ሳይንሳዊ የጤና ትምህርቶች ለሁሉም እንዲዳረሱ ያግዙ። መልካም ጊዜ።